በዓለም ታላቅ ታሪክ ውስጥ እጅግ አስገራሚው ተአምር የተጀመረው በታላላቅ ሰራዊት ሰልፍ ሳይሆን በአንዲት እናት የለቅሶ ድምፅ ነበር። እስቲ አስቡት፣ የገዛ ልጃችሁን በሕይወት እንዲቆይላችሁ ስትሉ አዞዎች ወደሚሞሉበት ወንዝ ውስጥ ስትጥሉት ምን ይሰማችኋል? ምናልባት አንዳንዶቻችሁ መቼስ ምን አይነት ጭካኔ ነው ትሉ ይሆናል። ነገር ግን ይህ ጭካኔ ሳይሆን ከጭካኔ በላይ የሆነ መለኮታዊ እምነት ነበር። ዛሬ የምናየው ታሪክ ተራ ታሪክ አይደለም። ከአዞች መንጋ ተርፎ የፈርዖንን ዙፋን ስላናወጠ፣ የዓለምን ኃያል መንግሥት በበትር ስላንበረከከ እና ታላቁን ባህር ለሁለት ስለከፈለ ሰው። ዛሬም አንተን ያስጨነቀ ቀይ ባህር ካለ ይህ ታሪክ ላንተ መልእክት አለው። እስከ መጨረሻው ድረስ አብራችሁን ቆዩ። ታሪኩ የሚጀምረው በግብጽ ምድር ነው። እስራኤላውያን በባርነት ቀንበር ስር ሲማቅቁ ፈርዖን ጨካኝ ትእዛዝን አስተላለፈ። የሚወለዱ የዕብራውያን ወንድ ልጆች ሁሉ ወደ ናይል ወንዝ ይጣሉ። በግብጽ ምድር የዕብራውያን ጨቅላዎች ደም እንደ ውሃ የሚፈስበት ወቅት ነበር። ዮካብድ ወንድ ልጅን ወለደች፣ ፊቱ እንደ ፀሐይ የሚያበራ ሕፃን። እናቱ ለ3 ወራት ያህል ደበቀችው። ነገር ግን የሕፃኑ ለቅሶ እየጨመረ ሲመጣ ቤቷ በአደጋ ተከበበ። እናቱ ምን እንዳደረገች ተመልከቱ። ተስፋ ከመቁረጥ ይልቅ እምነትን መረጠች። ቅርጫትን ሰራች፣ በሙጫና በቅንጥራን ለቀለቀች። ልጁን በዚያ ቅርጫት ውስጥ ስታስገባው ልቡ አብሮ በቅርጫት ውስጥ እንደነበረ ጥርጥር የለውም። በናይል ወንዝ ዳርቻ ባለ ሸምበቆ ውስጥ ስታስቀምጠው አምላኬ ሆይ እኔ መጠበቅ አቅቶኛልና አንተ ጠብቀው የሚል የዝምታ ጸሎት ወደ ሰማይ አረገ። አስቡት እስቲ፣ ወንዙ በአዞች የተሞላ ነው፣ ማዕበሉም ይገፋዋል። እናት ልጇን ለዕጣ ፈንታ ስትሰጥ ምን አይነት የውስጥ ስቃይ ይኖርባት ይሆን? ምን አይነት ጭካኔ ነው ልንል እንችላለን። ነገር ግን ያ ጭካኔ የሚመስለው እርምጃ በሚሊዮኖች የሚቆጠሩ ሰዎችን ነፃ የሚያወጣ መሪን አስገኘ። የፈርዖን ልጅ ገላዋን ለመታጠብ ወደ ወንዝ በወረደችበት ጊዜ አንድ ቅርጫትን አገኘች። ወደ ቅርጫቱም ተጠግታ ቅርጫቱን ስትከፍተው በፍጹም ያልጠበቀችው ነገር፣ የሚያምር ሕፃንን በውስጡ አየች። ልቧም በርኅራኄ ተሸነፈ። በሞት የታዘዘውን ሕፃን በቤተ መንግሥት ወስዳ እንደ ልዑል አሳደገችው። ስሙንም ሙሴ አለችው። ትርጉሙ ከውሃ የተገኘ ማለት ነው። ሙሴ በቤተ መንግሥት እንደ ልዑል አደገ። የግብፅን ጥበብና ዕውቀትን ተማረ። ነገር ግን በውስጡ የነበረው የዕብራውያን ደም ዝም አላሰኘው። አንድ ቀን አንድ ግብፃዊ ወንድሙን ሲመታ አየ። በቁጣ ተሞልቶ ግብፃዊውን ገደለው። ይህ ምስጢር ሲታወቅ ሙሴ ነፍሱን ለማዳን ወደ ምድያም በረሃ ኮበለለ። የቤተ መንግሥቱ ልዑል በበረሃ የበግ እረኛ ሆነ። ከ40 ዓመታት በኋላ ሙሴ በኮሬብ ተራራ ላይ አንድ አስገራሚ ነገር አየ። አንድ ቁጥቋጦ በእሳት ይነዳል፣ ነገር ግን አይቃጠልም። ወደዚያ ሲቀርብ ድምፅን ሰማ። ሙሴ ሙሴ፣ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ። እግዚአብሔር ተገለጠለት። የሕዝቤን መከራ አየው፣ ጩኸታቸውንም ሰማው። አንተን ወደ ፈርዖን እልካለሁ አለው። ሙሴ ፈራ፣ ተንቀጠቀጠ። ነገር ግን የፈጣሪ ትእዛዝ ግድ ነበር። ሙሴ ወደ ፈርዖን ቀረበ። የእስራኤላውያን አምላክ ሕዝቤን ልቀቅ ይላል አለው። ፈርዖን ግን ልቡ ደነደነ። በዚህ ምክንያት ግብፅ በ9 መቅሰፍቶች ተመታች። ውሃው ወደ ደም ተቀየረ። አንበጣና ጨለማ ምድሪቱን ወረረ። በመጨረሻም 10ኛው መቅሰፍት መጣ። ሙሴ ለእስራኤላውያን እንዲህ አላቸው፣ እያንዳንዱ ቤተሰብ በግ ይረድ፣ ደሙንም በቤቱ መቃን ላይ ይቀባ። እዚህ ጋር የሁላችንም ጥያቄ ለምን የሚለው ነው። ምክንያቱም የሞት መልአክ በግብፅ ሲያልፍ ያንን ደም ሲያይ ቤቱን አልፎ እንዲሄድ ነበር። ያ ደም የምሕረትና የደህንነት ምልክት ነበር። እስራኤላውያን ግብፅን ለቀው ወጡ።
ነገር ግን ቀይ ባህር ላይ ሲደርሱ ከበስተጀርባ የፈርዖን ሰራዊት በሰረገላ እየጋለበ መጣ። ሕዝቡ ደነገጠ፣ ጮኸ። ሙሴ ግን በታላቅ ድምፅ እንዲህ አለ፣ አትፍሩ፣ ቁሙና ዛሬ የምታዩትን የእግዚአብሔርን ማዳን እዩ። ዛሬ የምታዩአቸው ግብፃውያን ለዘላለም ዳግመኛ አታዩአቸው። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ሙሴ በትሩን ዘረጋ፣ ባህሩ ለሁለት ተከፈለ። ሕዝቡም በደረቅ ምድር ተሻገሩ። ግብፃውያን ሊከተላቸው ሲሉ ግን ባህሩ ተመልሶ ዋጣቸው። በዚያን ጊዜ ሙሴና ሕዝቡ እንዲህ ብለው ዘመሩ፣ እግዚአብሔር በክብር ከፍ ከፍ ብሏል፣ ፈረሱንና ፈረሰኛውን በባህር ጥሏል። ከዚህም በኋላ እስራኤላውያን በሙሴ አምላክ አመኑ። ከዚህ ታሪክ 3 ታላላቅ ቁም ነገሮችን እንማራለን። አንደኛው እግዚአብሔር ጊዜውን ይጠብቃል። ሙሴ በበረሃ ለ40 ዓመታት ሲዘጋጅ ነበር። ያንተም የዝግጅት ጊዜ ለታላቅ ዓላማ ነው። ሁለተኛ መቃህን ላይ ደም ይኑር። ያለ ደም መፍሰስ ስርየት የለም። የእስራኤላውያን በግ ደም ለኛ የክርስቶስ ደም ጥላ ነው። ሶስተኛው ባህሩ ባይከፈልም እግዚአብሔር የታመነ ነው። ሙሴ ባህሩን ያየው ገና ሳይከፈል ነው። እምነት ማለት ገና ሳይታይ ማመን ነው። ዛሬ አንተን ያስጨነቀ ቀይ ባህር ምንድነው? የገንዘብ ችግር፣ ህመም ወይስ ተስፋ መቁረጥ? ሙሴን ከናይል አዞች ከቤተ መንግሥት ድሎትና ከቀይ ባህር ሞገድ የታደገ አምላክ ዛሬም ካንተ ጋር አለ። አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ እግዚአብሔር መንገድ እንዲከፍትላችሁ የምትፈልጉት ያ የማይሻገር ባህር ምንድነው? መልሳችሁን በኮሜንት ላይ አጋሩ። የዛሬው የሙሴ ታሪክ ትልቅ ትምህርት እንደሰጣችሁ ተስፋ አደርጋለሁ። የሰናይ ማህደር ዋና ዓላማ ይሄ ነው። ታሪክን እየተረክን ለነገ ሕይወታችን ብርሃን የሚሆን ዕውቀትን መገብየት። ከአምላክ በታች ያለ እናንተ እርዳታ የትም መድረስ አንችልምና የእናንተ የአንድ ደቂቃ ሥራ ለኛ ግን ትልቅ ተስፋ ነው። ቻናሉን ሰብስክራይብ አድርጋችሁ ካሰብንበት እንድንደርስ እንድታግዙን በልዑል እግዚአብሔር ስም እናሳስባለን። ቀጣይ አስተማሪ ታሪክ እስክንገናኝ የሙሴ አምላክ ከሁላችን ጋር ይሁን።